እጇን የልብስ ማጠቢያ ማሽን ቆረጣት። ያ አላህ ውዶቼ እባካችሁ እየተጠነቀቃችሁ፣ በተለይ አዲስ ምንጭ የሆናችሁ ልጆች እየተጠነቀቃችሁ፣ ይሄ ስላጣደፏችሁ ቶሎ በይ ስላሏችሁ ህይወታችሁን አደጋ ላይ ጤናችሁን አደጋ ላይ አትጣሉ ባካችሁ። እንዴት እንደሆነ ቪዲዮውን እስከ መጨረሻው ከተከታተላችሁት የምነግራችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ሁላችሁንም በያላችሁበት ውድ ሀሊማ ዩቲዩብ ቤተሰብ ተከታታዮች እንዴት ናችሁ? ደህና ናችሁ? ያለሁ አልሐምዱሊላህ ደህና ነኝ እናላችኋለሁ ውዶች። እየተጠነቀቅን ጤናችንን እየጠበቅን ሙሉ ጤና ይዘን መተን ሙሉ አካል ይዘን መተን ከዚህ አካለ ጎደሎ ሆነን በፍጹም ወደ ሀገራችን መግባት የለብንም። እንደዚች እንደ ልጅ እንዳትሆኑ፣ የዚች ልጅ ዕጣ ፈንታ እንዳይደርሳችሁ። በተለይ ልጅ ቤት የምትሰሩ በጣም ሰው ብዛት ያለበት በቃ እንደዚሁ ክብ የሚያደርጉ ሰዎች ያለበት ትላልቅ ሰዎች ያሉበት ቤት እንደዚህ እናቶች ቤት በጣም ትላልቅ የሆኑ አሉ አይደለ? እነሱ ቤት የምትሰሩ ሰዎች እባካችሁ እየተጠነቀቃችሁ በቃ። እኔ አሁን ለምሳሌ ልጅ ቤት ነው በቃ ማለት ህፃናቶች ልጆች ናቸው ያሉት እና በቃ እነሱን ይዤ ነው ስራ የምሰራው፣ ቤት ማጸዳው፣ ምግብ የምሰራው፣ ሁሉንም ነገር እነሱን ይዤ ነው። እሷ ስራ ናት፣ እኔ ነኝ ሁሉም ነገር በቤት ውስጥ ብቻ ልጆቹን ይዤ የምሰራው ማለት ነው። የ2 አመት ከምናምን እና የ1 አመት ልጅ ናቸው አሁን ላይ። ከዛ በላይ ያሉት ትምህርት ገብተዋል። ግን እነዚህን ይዤ ነው ስራ የምሰራው። ይሁንና ግዴታ ጥንቃቄ ያስፈልጋል። እናንተ እዛ ስትሰሩ ልጆቹ እዛ በቃ ምን ብዬ ልንገራችሁ፣ በጣም ስቃይ ነው። ወደቁ አልወደቁ፣ ስራው አለቀ አላለቀ፣ ምን አለ በቃ አንዱን አስተኛው ብቻ ተአቡ ብዙ ነው። ግን ቢሆንም ሁሉም ነገር እኛ ስንኖር ነው፣ እኛ ጤነኛ ስንሆን ነው እዚህ ሀገር ላይ የሚሆነው ማለት ነው። እኛ ጤና ከሌለን፣ እኛ ጤነኞች ካልሆነን ምንም ትርጉም የለውም። በተለይ ደግሞ ገና ከመምጣታችን እንደዚህ አይነት አደጋ ማጋጠም ማለት በጣም ከባድ ነው። ገና እንግዲህ ይህች ልጅ ገና ከመምጣቷ ቢያንስ ወር ምናምን ነው የሰራችው ይሄ ነገር ያጋጠማት ማለት ነው። እና እባካችሁ በቃ የሆነ እንደዚህ እየተጣደፋችሁ ምናምን የምትሰሩ ስራ እንዴ ለማን በቃ ለማን ነው? ለእኛ ነው አይደለ? ስለዚህ ቀስ ብላችሁ በእርጋታ ምንም ያጣድፏችሁም ምንም የሚበሏችሁም በቃ ተረጋግታችሁ በእርጋታ ነው መሆን ያለበት። ስለቸኮላችሁ ምንም የሚሆን ነገር የለም። እነሱ እንደሆነ ማጣደፍ መዋከብ ነው ስራቸው። ግን በቃ ለመስማት ነው። ቅድሚያ የኛ ጤና ይበልጣል። እኛ ስንኖር ነው። የሆነች ጤናችን ጎደል ካለች እኛን አሳብረው እነሱ ሌላ ያመጣሉ። ገባችሁ? እኛ ግን ከሁሉም ውጭ ወይ ከገንዘብ አልሆን ወይ ከጤናችን አልሆን። ገንዘብ ተሰርቶ ይገኛል፣ ግን አካላችን አይደለም። አካላችን ትንሽ ሲያመን ኢትዮጵያ ላይ ታውቁታላችሁ እንዴት እንደሆነ አይደለም። አካላችን ጎደሎ ሆኖ ገብተን ይቅርና ማለት ነው ሙሉ አካልም ሆነን ሰርተንም ገንዘባችንን ይዘን ሂደን እዚያ ጋር የሚገጥመን ነገር የማይሆን ነገር ነው። በቃ ካስብነው በተቃራኒው ነው እዛ ስንሄድ የሚገጥመን ማለት ነው። ስለዚህ ጥንቃቄ እያደረግን ውዶቼ እና ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቃ የሆነ በጣም የልጅቷ ነገር እንትን ስላለኝ ቶሎ ደንትኑ ነው የገባሁትና ባካችሁ እየተጠነቀቃችሁ እባካችሁ። እንዴት ሆነ መሰላችሁ? ልጅቱ በእርግጥ የኛ ሀገር ልጅ አይደለችም፣ ኬንያዊት ናት። እና የኔ ሴትዮ እናቷ ቤት የምትሰራዋ ጓደኛ ናት። ከመጣች ገና ወሯ ነው። ይሄ ልብስ ማጠቢያ ማሽኑ ከአጥባችሁ ከዛ አውጥታችሁ መጭመቂያ ውስጥ ትከታላችሁ አይደለ? ከላይ ትከደናለች እና ያቺ የተከደነችዋ ጨምቆ ከጨረሰ በኋላ ለረጅም ሰዓት ትሽከረከራለች፣ ቶሎ አትቆምም። እንደዚህ ከሆነ ቶሎ ልብሱን ለማውጣት ብላችሁ ምናምን መጣደፍ የለባችሁም። እና ልጅቱ ደግሞ በጣም እያዋከቧት ነበረ። ቤት ውስጥ ሰው በጣም ብዙ አለ ምናምን በቃ ያም ይሄንን ስሪልኝ፣ ያችም ይሄንን፣ ያችም ሁላችሁም ታውቃላችሁ።
ሁሉም የየራሱን እንትን ትዕዛዝ ነው እንትን የሚለው እና የምትሽከረከረዋ እስከምትቆም ድረስ አልጠበቀችም። እቺ አመላካች ጣቷ አለች አይደለ? በቃ ከላይ ኦፍ እንዳለ በቃ እንደዚህ በእጇ በጣቷ እንደዚህ አስቁማ የሚከፈትላት ነው የመሰላት። እና አመላካች ጣቷ እንደዚህ ሽንቁር ሽንቁር አለው አይደለ? እንደ ወንፊት ነው ሰፋፊ እና በዛ ውስጥ እጇን ስትከት እዚያው ጋር ነው በቃ እዚያው ጋር ነው እጇን ቁምጥ ጣቷን ቁምጥ ያደረገው። አስቡት እንግዲህ ሙሉ አካል ሆና መታ እንደዚህ አይነት ነገር መግጠም ማለት በጣም ከባድ ነው። እንጃ ያው ወደ ሕክምና ተወሰደች ምናምን ታች ድረስ ነው በቃ ይሄ እንደዚህ የጣታችን መታጠፊያ ምናምን ቦታ ላይ ከዛ ወደ ታች ወረድ ብሎ ነው የቆረጣት። በቃ እጇን ገና ከማስገባቷ ነው እንደዚህ እሷ የመሰላት በቃ በጣቷ አስገብታ በጣቷ የምታቆሙም የመሰላት የሚቆምላት እንጂ የሚሽከረከረው ነገር እሷ ህይወት ላይ አደጋ የሚያደርስ አልመሰላትም። እዚያው ጋር ነው ጣቷን ቁምጥ ያደረጋት። ይኸው አሁን ላይ አካል ጉዳተኛ ሆና እየሰራች ነው ያለችው። ማረፊያ እንኳን የለም እዚህ ሀገር ታውቃላችሁ። ታምም ያለሁ ብሎ አይደለም አካላችን ጎሎ ሙሉ አካላችን ሆኖ ራሱ ትንሽ ማመም አድርጎን ማረፊያ የለም እና እንደዛው ሆና ይኸው አሁን ላይ እየሰራች ነው ያለችው። እና እባካችሁ በቃ ተረጋግታችሁ ስትሰሩ። አዎ በእርግጥ አውቃለሁኝ ወከባ ነው ምን ነው እንደዚህ ብዛት ያለበት ቤት ሁሉም የየራሱን ትዕዛዝ ነው የሚያዘው። ያችም ይሄን አድርጊልኝ፣ ያመቱ ይሄን አድርጊ፣ ያንን መቶ ለምን ይሄን ሳሰሪ፣ ያመቱ ለምን ይሄን ሳሰሪ። በተለይ ሴት እንደዚህ ትላልቅ ሴት ወጣት ሴቶች ያሉበት ቤት በጣም ከባድ ነው። በጣም ማለት ነው። በአንፊቱ ህጻናቶቹ ይሻላሉ። የነዛ በጣም ስቃይ ነው። በቃ ሁሉም እንትን ነው አለቃ ነው የሚሆነው። እና እየተጠነቀቃችሁ እንደዚህ አይነት ቤት የምትሰሩ ልጆች ከጤናችሁ የሚበልጥ ነገር የለም። ትኩረት ለጤናችሁ፣ ቅድሚያ ለጤናችሁ። እውነቴን ነው የምላችሁ። እንዴ ለማን ነው የምንሰራው? ለእኛ ነው አይደለም? ስለዚህ ተረጋግተን ጤናችንን በጠበቅን መልኩ ነው መስራት ያለብን እንጂ አካላችንን አጉለን ለማን? እና እንደዛ ነው እላችኋለሁኝ ውዶቼ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁኝ።